ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም፣ ሁሉም አማን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ከእናንተ ጋር እንዲሆን እመኛለሁ። በዛሬ ቪዲዮ አማርኛ ፊደላትን ማንበብ ይዤላችሁ መጥቻለሁ። በባለፈው ሆሄያትን ከሀ እስከ ፐ ድረስ ቆጥረን ነበር። አሁን ደግሞ ሙሉ የአማርኛ ፊደላትን ለማንበብ እንጀምራለን ማለት ነው። ከወዲሁ ከኔ ጋር እኩል ጀምሩና አብራችሁ ለማንበብ ሞክሩ። ስታነቡም እስክሪብቶና ደብተር ይዛችሁ እየጻፋችሁ እንዲሆን እመክራችኋለሁ። እስከ መጨረሻ ድረስ ተከታተሉኝ። ቪዲዮ ከተመቻችሁ ደግሞ ለጓደኞቻችሁ ሼር በማድረግ እገዙኝ። ሀ ለ መ እና ሰ በእነዚህ ላይ እንሰራለን። መልካም ጊዜን ተመኘው። ሀገር ሀገር ሀሳብ ሀሳብ ሀይል ማለት ላይ ሀይል ሁለት ሁለት ሁሴን ሁኔታ ሁልጊዜ ሂሳብ ሂደት ሄለን ሄደ ሁለት ፊደል ሂሳብ ህብረት ለውጥ ላሊበላ አንድ ላይ ላሊበላ ህግ ህዝብ አንድ ላይ ህዝብ ለምሳሌ ህዳር ልማት በአንድ ላይ ልማት ወይም ልጆች ልዩነት በአንድ ላይ ልዩነት ሁሉም ስድስተኛ ፊደል ልምድ ሌሎች መከራ አንድ ላይ መከራ በመቤት ማለት ነው። እሺ ሌላ በመቤት መልስ መሬት በአንድ ላይ መሬት ይላል ማለት ነው።
መረጃ በአንድ ላይ መረጃ። መብት መብት መብት። እሺ ሙከራ አንድ ላይ ሙከራ። ማለቴ ሙቀት በአንድ ላይ ሙቀት ሙቀት። እሺ ሚዛን ሚዛን በሶስተኛ ፊደል ሊዮን ሚሊዮን። እሺ አሁንም ሚያዝያ ሚያዝያ ሚያዝያ። ኦኬ ማህደር አንድ ላይ ማህደር ይሆናል። እሺ ማወቅ ማወቅ። ማየት ማየት። ማስረጃ በአንድ ላይ ማስረጃ ማስረጃ። እሺ ምንጭ ምንጭ ይላል በአንድ ላይ ማለት ነው። ኦኬ ምርጫ በአንድ ላይ ምን ይሆናል? ምርጫ 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 ይሆናል ማለት ነው። ምክትል ምክትል። እሺ ሞገስ ሞገስ ሞገስ። እሺ አንድ ያለፍነው ማዕከል ማዕከል ይላል። እሺ ከዚህኛው ሞዴል ሞዴል። እሺ ሞከረ ሰላም ሰላም። ወይም ሰሜን አቅጣጫ ማለት ነው። ሰሜን። እሺ ሰጠው ሰጠው። ኦኬ ሲዳማ በአንድ ላይ ሲዳማ ይሆናል ማለት ነው። እሺ ሴት ብለን እንጨርሳለን።